ስልጤ በዓለም የታወቀ ነው። አገር ያወቀው ፀሐይ ሙቀ ህዝብ ነው። በዲኑም አንደኛ ነው። በፖለቲካውም አንደኛ ነው። በኢኮኖሚ አንደኛ ነገር እየመራ ያለ ህዝብ ነው። እንደዚህ ያለ ህዝብ አይደለም ለኢትዮጵያ ለአፍሪካ ኩራት የሆነ ህዝብ ነው። ይህ ክታብ መጽሐፍ እስቲ ሌሎቻችሁም መጽሐፉን እጃችሁ ላይ ያለ አሳዩልን። ወማ ኩቲበ ቀረ ይላል። የተጻፈ ነገር ይቆያል፣ ይዞትራል፣ ግን በአይምሮ ተሐፍዞ ይጠፋል። ስለዚህ አላህም ያለው ይኸው ነበር። ወንድማችን አላህ ይክፈለውና ጥሩ የሆነ የድሮ ታጋዮቻችን ማለት ዶዘሮች፣ ሎደሮች፣ ትራክተሮች እነሱ ነበሩ። ያ መንገዱ ከተሰራ በኋላ ማኮ መንገዱ ፊስታ ወይ አስፋልት ከሆነ በኋላ ሳይክልም ባጃጅ ሁሉ ይሄድበታል። ነገር ግን እዚህ ውስጥ የወጡ ሰዎች እነዛ ማሽኖች ናቸው። የማይረሱ ታሪክ የማይረሳቸው እንደ ዲንም እንደ ዱንያም የሞቱትን አላህ ይማራቸው፣ ያሉትን አላህ ያቆይልን። ሁላችንም ይህንን አርአያ መከተል አለብን። የወንድሞች ታሪክ ማስቀመጥ ነገም ለኛ ታሪክ ጥሩ ነገር ማስቀመጥ ነው። ለቀጣዩ ትውልድ ታሪክ ስለሆነ እንዲህ ያሉ ነገሮች በጣም ሊበረታቱ ይገባል። እንደ ወንድማችን አውፍ ማዝን ሳም በጣም ቆይቷል። ይሄን መሰለ ወርቅ ይዞ ይሄን መሰለ ዕንቁ እስካሁን ሳያወጣ መቆየቱን መቼም አውፍ ብለናል። አላህ ይቀበለው። ሌላ በተረፈ ለዚህ ፕሮግራም ጊዜያችሁን፣ ገንዘባችሁን፣ ጉልበታችሁን የመጣችሁ ወንድም እህቶችን ለዚህ አስተዋጽኦ አድርጋችሁ ሁሉም አላህ ይክፈላችሁ፣ አላህ ይቀበላችሁ። ኢትዮጵያ ሰላም አላህ ያርጋት፣ አገር አማን አላህ ያርገው። ባሊቅ ያሪም ወጂ የሊቅ ምን ባሞን ባሊቅ ያሪም ወጂ የሊቅ ባዶ ገሬተውን ስልጤ ፍከን አኩም ትትፈት እንደር اللهم صل وسلم على سيدنا محمد وعلى ال محمد መውረድ አንችልም። ለምን አይቀርም?